በሀገራችን ምርትና ምርታማነትን ለማረጋገጥ ከሚንቀሳቀሱ ተቋማት መካከል የምርታማነት ማሻሻያ ልህቀት ማዕከል ይጠቀሳል። በአዲስ አበባ የስራና ክህሎት ቢሮ ስር የሚተዳደረው ማዕከሉ ለተለያዩ የመንግስትና የግል የቴክኒክና ሙያ ማሰልጠኛ ተቋማት አሰልጣኞች ስልጠና በመስጠት ለዘርፉ እድገት አስተዋጽኦ እያበረከተ ይገኛል። የተቋሙን አጠቃላይ የስራ እንቅስቃሴ አስመልክቶ ከማዕከሉ ዋና ዲን ጋር ቆይታ አድርገናል። እንከታተልና እንመለሳለን። ስሜ አድማሱ በቀለ እባላለሁኝ። የምርታማነት ማሻሻያና የልቀት ማዕከል ዋና ዲን። ማዕከላችን በ1962 ዓ.ም ነው የተመሰረተው። በዋናነት ሲመሰረት የሀገሪቱ ላይ ኢንዱስትሪን ለማስፋፋት እቅድ ሲያዝ በተለያዩ ዘርፍ የሚሰማሩ ኢንዱስትሪዎች የማምረት ተግዳሮቶች ሲገጥማቸው በማሽነሪ በኩል በሰው ኃይል በኩል የሚገጥማቸውን ችግር ለማገዝና ለመፍታት በሚል ነው የተቋቋመው። ከተቋቋመበት ጊዜ ጀምሮ በተለያዩ አካላት ስር ሲተዳደር ነው የቆየው። በ2012 ዓ.ም ላይ በአዲስ አበባ የቴክኒክና ሙያ ወይም ደግሞ የስራና ክህሎት ቢሮ ስር ሆኖ እየሰራ ነው የሚገኘው። አሁን ላይ በአዲስ አበባ ቴክኒክና ሙያ ወይም ደግሞ በስራና ክህሎት ቢሮ ስር ዳይሬክት ገቨርን የሚደረጉ 14 የቴክኒክና ሙያ ኮሌጆች አሉ። እነሱን ማብቃት ላይ ይሰራል። 8ቱ ኮሌጆች ናቸው። 6ቱ ፖሊቴክኒክ ኮሌጆች ናቸው። ያው እስከ ደረጃ 5 የሚሰጡ ናቸው 6ቱ። 8ቱ ደግሞ እስከ ደረጃ 4 የሚሰጡ ናቸው። አዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ አለ። ጀነራል ዊንጌት ፖሊቴክኒክ ኮሌጅ አለ። ምስራቅ ፖሊቴክኒክ ኮሌጅ፣ ንፋስ ስልክ ፖሊቴክኒክ ኮሌጅ፣ ተፈሪ መኮንን ፖሊቴክኒክ ኮሌጅ፣ ልደታ ማኒፋክቸሪንግ ኮሌጅ። እነዚህ ሁሉ ዳይሬክት የአቅም ግንባታ ስልጠና ለአሰልጣኞቻቸው ለአመራሮቻቸው የሚያገኙ የምንሰጣቸው ኮሌጆች ናቸው። እነዚህ ተቋማት ወደ 3200 የሚጠጉ አሰልጣኞች ነበሩ። 78 የሚጠጉ ደግሞ አመራሮች አሉ። አመራሮች ስለ ቀጥታ ዲኖችና ምክትል ዲኖችን ማለት ነው። በእኛ ስልጠና የወሰዱ ግን በዚህ አመት ላይ ስንወስድ ሪፎርም ነበር በቴክኒክና ሙያ ተቋምና በዚህ በሪፎርም የተቀነሱ አሰልጣኞች አሉ። ወደ ሌላ ሴክተር ሺፍት ያደረጉና ከዚህ በመነሳት እስከ 2500 ለሚደርሱ አሰልጣኞች ዳይሬክት ስልጠና ሰጥተናል ማለት ነው። ማንኛውም የቴክኒክና ሙያ ኮሌጅ አሰልጣኝ ያለበትን ጋፕ የግልን ጨምሮ በመለየት እንዲሁም ፍላጎት ከነሱም ሲመጣ ጭምር ስልጠና እንሰጣለን። አዳዲስ አሰልጣኞችን ወይም መምህራንን ሲቀጥሩ የመጀመሪያው ትሬኒንግ ሜቶዶሎጂ ነው። እንዴት ስልጠናውን ዴሊቨር ማድረግ ይችላሉ የሚለውን አሰልጣኞቻቸው መሰልጠን አለባቸው። ያንንም ስልጠና እንሰጣለን። አሁን ባለው ደረጃ ከ170 ሚሊዮን ብር በላይ ከመንግስት ትሬጀሪ ተበጅቶለት ነው ስራ እየሰራ ያለው። ካለን ኢንፍራስትራክቸር አንጻር ከዚህ በላይ ብር በአመት ማመንጨት እንችላለን። የኢኮኖሚውን እድገት መደገፍ አለብን ብለን የጀመርናቸው ስራዎች አሉ። ከነዚህ መካከል አንዱ የቢዝነስ ኢንተርፕራይዝ ዊንግ አቋቁመናል። ስለዚህ ኦልሞስት ከ7 የሚበልጡ ንግድ ፍቃዶችን አውጥተን የንግዱንም ዓለም እየተቀላቀልን ነው። እንዴት እንደሚያመርቱ ማሳየት ብቻ ሳይሆን አምርተንም እያሳየን ወደ ገበያው መግባት አለብን ብለን ንግድ ፍቃድ አውጥተን ገቢ ማመንጨት ጀምረናል። ለዚህም በ2017 በጀት ዓመት የመጨረሻውን ግብር በቢዝነስ ኢንተርፕራይዙ በኩል ግብር ገብረን የቢዝነስ ፕራክቲስ አድርገን አልፈናል ማለት ነው። አሁን እሱ በጣም ጎላ አድርገን እየሄድን ነው። ለምሳሌ ከተማው ኮሪደር ልማት ላይ ነው ያለው። በዚህ ውስጥ ብዙ ምርት ይፈልጋል። በየቦታው የምታያቸው የጋርድ ሃውሶች አሉ፣ ፖሊሶች የሚያርፉበት፣ ትራፊኮች የሚያርፉበት፣ ደስትቢኖች አሉ። እዚህ ላይ ተሳትፈናል በሰፊ ጥሩ የፈርኒቸር ምርቶችን በማምረት የአዲስ አበባ ምክር ቤት ጽህፈት ቤትን ሙሉ ለሙሉ ሪኖቬት ያደረግነው እኛ ነን። የአዲስ አበባ የፕላንና ልማት ቢሮ ሪኖቬት ያደረግነው እኛ ነን። በፈርኒቸር በኩል ያለውን ስራ ማለት ነውና እዚህ ላይም ጭምር ወጣ ብለን መሳተፍ ጀምረናል ማለት ነው። ከኮሪደር ልማቱ ጋር የሚጣጣም ዘመናዊ አርቲፊሻል ሜዳ ከግል ባለሀብት ጋር በመሆን ሰርተን በዚህ ረገድ
ገቢ ማመንጨት ጀምረናል። እንደው በሩብ ዓመት ብቻ ለፋይናንስ ቢሮ ከዚህ ካገኘነው ብቻ ወደ 300 ሺህ ብር የሚጠጋ ፈሰስ አድርገናል። ከዛ ውጪ ብዙ ወጣቶች የስራ እድል ፈጠራ ላይ መሳተፍ ይፈልጋሉ። አይዲያው አላቸው፣ የሌላቸው የመስሪያ ቦታ የመስሪያ ማሽን ነው የሌላቸው። ይህንን አዲስ ባህል አምጥተን የኢንኩቤሽን ፕሮግራም የሚባል ሰፊ ፕሮግራም እናከናውናለን። ማስታወቂያ እናወጣለን። ሀሳብ ያላችሁ መስሪያ ቦታና ማሽን እንዲሁም የሙያ ድጋፍ ብቻ የቸገራችሁ ካላችሁ ኑ እኛ ጋር አብረን እንስራ የሚል በዚህ ዓመት ለምሳሌ ወደ 18 የሚደርሱ ሀሳብ ያላቸውን አወዳድረን 9ኙ ከኛ ጋር እንዲሰሩ ለነዚህ ምንድነው የምናመቻችላቸው? ቦታ ግቢ ውስጥ ምንም ሳይከፍሉን ማሽነሪ ትላልቅ ማሽነሪዎችን ይጠቀማሉ። የባለሙያ ድጋፍ ያገኛሉ። ለምሳሌ አሁን አንድ በዚህ አይዲያ የመጣ ሀገር ውስጥ ሳይክል ከቀርከሃ ከባምቡ ሰርቶ ሳይክል መሸጥ የጀመረ የሀሳብ ባለቤት አለ። በሀገራችን ምርት በቀርከሃ ይሄ እንግዲህ ባይስክልን ከውጭ ኢምፖርት ማድረግን እየተካ መሄድ ነው።